ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ባለ ሁለት እግር ፊደላት ማለት ነው። የአማርኛ ባለ ሁለት እግር ፊደላት የሚባሉትን አንድ ባንድ አነብላችኋለሁ። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ወሳኝ የሆነ የአማርኛ ትምህርት እዚህ ጋር ስለምንማማር ማለት ነው። አማርኛን ከመሰረቱ ጀምሬ ከፊደላት ቃላቶቹን፣ ሰላምታዎችን፣ ምንባቦቹን የምንቀያየርበት የምሰጣችሁ የቻናል አይነት ነው። ስለዚህ በደንብ አድርጋችሁ ተከታተሉ፣ ለጓደኞቻችሁ ሸር አድርጉ። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እኔ ጋር ኦንላይን ትምህርት እሰጣለሁ። በቀን አንዳንድ ሰዓት፣ በሳምንት 5 ቀን በተመቻችሁ ሰዓት፣ ጠዋትም ማታም ቀንም ማለት ነው። ስራ ጨርሳችሁ እረፍት በምትሆኑበት ሰዓት መማር ትችላላችሁ ማለት ነው። ስለዚህ ለመማር በኢሞ፣ ቴሌግራም፣ ዋትሳፕ ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ ማለት ነው። 251 9 18 32 00 42 በሚለው ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ። አማርኛ፣ እንግሊዘኛ፣ አፋን ኦሮሞ የፈለጋችሁ ትምህርት መማር ትችላላችሁ ማለት ነው። ስለዚህ በዚህ ስልክ ተጠቀሙ። አሁን ወደ ቪዲዮ ቀጥታ ሄዳለሁ። ቪዲዮውን በደንብ አድርጋችሁ እናንተ ትከታተሉኛላችሁ ማለት ነው። እዚህ ጋር ቪዲዮ መጀመሪያ አነብላችኋለሁ። ፊደላቶቹን ካነበብኩላችሁ በኋላ በእነዚህ ፊደል አማካኝነት ቃላት እዚህ ጋር ሰርቼላችኋለሁ። ቃላቶቹንም አነብላችኋለሁ ማለት ነው። አሁን ወደ ቪዲዮ ልሂድና ከመጀመሪያው ሲጀምር ዙ ዚ ዛ ዜ ዝ ዞ። እሺ አንድ ባንድ እያጠፋሁ ላንብብላችሁ። ዙ ዚ ዛ ዜ ዝ ዞ። ወደ ሁለተኛው ሲሄድ የዠ ቤት ነው። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ሶስተኛ ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። እሺ ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጂ ጆ። የጀ ቤት ነው ማለት ነው። ቀጣይ አምስተኛ የጰ ቤት ጰ ጱ ጲ ጳ ጴ ጵ ጶ። አዎ ይቺ ከምንም ፊደሎች ከሌሎች ፊደሎች ለየት ያለ ፊደል ነው። ከበድ ሊል ይችላል። ኢትዮጵያ፣ ጠረጴዛ፣ ላጲስ፣ ጳጳስ ምናምን እያልን ቃላት ስንመሰረት የምናገኝበት ነው ማለት ነው። እዚህ ጋር ጰ ጱ ጲ ጳ ጴ ጵ ጶ። እሺ የመጨረሻው የጸ ቤት ነው። ጸ ጹ ጺ ጻ ጼ ጽ ጾ። የጸ ቤት ደግሞ ፀሐይ፣ ፀጉር፣ ጸሎት እያልን የምንመሰርትበት ነው ማለት ነው። ይኸኛው የጸ ጹ ጺ ጻ ጼ ጽ ጾ ይላል ማለት ነው። እስኪ በፍጥነት አንዴ ላንብብላችሁ ቃላቱን ከማንበቤ በፊት ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ
ዤ ዢ ዦ ደ ዱ ዲ ዳ ዴ ድ ዶ ጄ ጁ ጂ ጃ ጄ ጂ ጆ ጰ ጱ ጲ ጳ ጴ ጵ ጶ የመጨረሻው ጸ ጹ ጺ ጻ ጼ ጽ ጾ ይላል ማለት ነው። አሁን ወደ ቃላቱ ነው የሚሄድ። ቃላቱን ስናነብ እዚህ ጋር የዘቤት ዛ ሬ ዛ ማለት ይቺ ነች ማለት ነው። የመጀመሪያ ፊደሏት እዚህ ጋር ያሉ ስለሆኑ አሳያቸዋለሁ። ዛ ይሄ ነው ማለት ነው። እዚህ ጋር ዛ ይላል በአንድ ላይ ዛ ሬ የረቤት አምስተኛ ሬ ዛሬ ዜና ማለት እችላለሁ ማለት ነው። ዛሬ ዜና ዝናብ እያልንም መስራት እንችላለን። በዚህኛው ወደ ሁለተኛው ስመጣ ደግሞ አ ዛ ዥ ይችን ለማለት የዠ ቤት ይችን ለማያውቅ ነው ማለት ነው። ይችን አዛዥ እዚች ጋር የተጻፈችው ማለት ነው። ስለዚህ ይሄኛው ዥ በሚለው አዛዥ አዛዥ ብዬ መሰረትኩኝ። ቀጣዩ ዳቦ ዳቦ የደ ቤት ይችኛዋ ማለት ነች። ዳ ደ ዱ ዲ ዳ አራተኛዋን ተጠቅሜ ዳ እዚህ ጋር ዳቦ ዳቦ ብዬ መሰረትኩኝ። እሺ ቀጣዩ ጁስ ጁስ ጁ ማለት ይቺ ነች የጀ ቤት ሁለተኛዋ ጁ። ስለዚህ ጁ እዚህ ጋር ካለ ጁስ ጁስ ጃኬት ጆሮ ጀበና ምናምን እያልን መመስረት እንችላለን ማለት ነው። ብዙ አይነት አለ። እኔ ግን ለጊዜው ምን አመሰለው ጁስ። ጳጳስ ጳጳስ አራተኛዋ በዚች ማለት ነው። እቺን ሁለት ጊዜ ደግሜ የሰ ቤትን ስ ብዬ ምን አረኩኝ እዚህ ጋር ጳ ስላልኩኝ ጳጳስ ጳጳስ ብዬ መሰረትኩ ማለት ነው። የመጨረሻው ደግሞ ጽድ 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 እዚህ ጋር ጸ ጹ ጺ ጻ ጼ ጽ ይቻት የጸ ቤት ጽ የደ ቤት ደግሞ ድ ይቻት ማለት ነው። ታችኛዋ ነው የምንጀምረው ጽ እዛ ድ ጽድ ጽድ ብዬ መሰረትኩ ማለት ነው። እሺ አሁን በደንብ ላንብብላችሁ። ዛሬ አዛዥ ዳቦ ጁስ ጳጳስ ጽድ ዛሬ አዛዥ ዳቦ ጁስ ጳጳስ ጽድ ብዬ መሰረትኩ ማለት ነው። በደንብ አድርጋችሁ እዩት፣ ይጠቅማችኋል። በሌላ ሰዓት ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ኦንላይን ለመማር ይሄን ስልክ ቁጥር ተጠቀሙ። ለዛሬ በቃኛል። አመሰግናለሁ። ቻው